ለተጨማሪ እሴት ታክስ መመዝገብ ያለባቸው ግብር ከፋዮች እነማን ናቸው? ዛሬ በዚህ ቪዲዮ የምነግራችሁ ምንድነው የተጨማሪ እሴት ታክስ እና ቲኦቲ የነበሩት ደግሞ ወደ ተጨማሪ እሴት ታክስ ስለመጡ እነሱ እነማን ናቸው ወይም ደግሞ የትኞቹ ናቸው ወደ ቫት የሚገቡት የሚለውን ላብራራላችሁ። ከዚህ በፊትም ቪዲዮ ሰርችበታለሁ። አሁንም ያንን ለማጠናከር ነው ማለት ነው። ብዙ ጥያቄዎች ስለሚኖሩ ወይም ደግሞ ኮሜንትና አስተያየቶች ብዙ ስላሉ ያንን ለማብራራት እያክል ነው። በመጀመሪያ ደረጃ ቫት ተመዝጋቢ ከ2 ሚሊዮን በላይ ዓመታዊ ገቢ ያለው ቫት ይመዘገባል። ከዚህ በተጨማሪ ደግሞ በደረጃ ሀሌታ ስር ያሉት እንዳለ ሁሉም ድርጅት የሚሆን የግለሰብ ግብር ከፋይ የሂሳብ መዝገብ የሚይዝ የቫት ተመዝጋቢ ነው ማለት ነው። ከ2 ሚሊዮን በታች ያሉት ለምሳሌ በሂሳብ ስራ፣ በኦዲት፣ በማማከር፣ በህግ ላይ የሚሰሩ፣ በጤና ላይ የሚሰሩ እና የመሳሰሉትን የሚሰሩ ደግሞ ቫት ተመዝጋቢ መሆን አለባቸው። ምክንያቱም የሂሳብ መዝገብ ስለሚይዙ። ከነዚህ በተጨማሪ ቫት ተመዝጋቢ የሚሆኑት ደግሞ ዓመታዊ እሴታቸው ከ1 ሚሊዮን በላይ የሆኑ በፈቃደኝነት የቫት ተመዝጋቢ ይሆናሉ ማለት ነው። ሊሆኑ የሚችሉበት ምክንያት ደግሞ አንዳንድ ጊዜ ደረሰኝ የሚጠይቋቸው ከስተመሮች ይኖራሉ። ለምሳሌ ኤምባሲዎች ጨረታ ደረሰኝ የሚጠይቋቸው ከስተመሮች ካሏቸው የግድ ሂሳብ መዝገብ የመያዝ ግዴታ ይኖርባቸዋል። ስለዚህ ደረሰኝ አሳትሞ ቫት ተመዝጋቢ ሆነው ሰርቲፊኬት ስለሚጠይቋቸው ከስተመሮች ናቸው። በዛ ምክንያት የሂሳብ መዝገብ በመያዝ ቫት ተመዝጋቢ ይሆናሉ ማለት ነው። ስለዚህ እነኚህ ክላሲፊኬሽኖች ወይም ደግሞ እነኚህ ነጋዴዎች ቫት ተመዝጋቢ ይሆናሉ። አሁን በመጨረሻ ላይ የተባለው ደግሞ ያው ቲኦቲ የነበሩ ቲኦቲ በ2017 በወጣው አዲሱ የገቢ ግብር አዋጅ መሰረት ቲኦቲ ሲጠቀሙት የነበሩት ምን ይሆኑ በሚባል ጊዜ በተለይ ድርጅት የሆኑ ቲኦቲ ሲከፍሉ የነበሩት ድርጅት የሆኑ እንዳለ ገቢያቸው 100 ሺህ ይሁን 1 ሺህ ይሁን 1 ሚሊዮን ይሁን ከ2 ሚሊዮን በላይ ድርጅት ሆነው ቲኦቲ ሲሰበስቡ የነበሩት በቀጥታ ወደ ቫት ይገባሉ ማለት ነው። ስለዚህ ድርጅት የሆኑት እንዳለ ቫት ተመዝጋቢ ናቸው ማለት ነው። እስካሁንም ያልተመዘገባችሁ ካላችሁ ቶሎ ብላችሁ መመዝገብ አለባችሁ ማለት ነው። ድርጅት ያልሆኑት ደግሞ የግለሰብ ግብር ከፋዮች የእነሱ ታክስ የሚሰላው በምን ይሆናል? ዓመታዊ ሴልሳቸው ላይ ዲፔንድ ይሆናል ማለት ነው። ዓመታዊ ሴልሳቸው ሬት አለ፣ አዲስ የወጣ ሬት አለ። 2% ከ100 ሺህ ብር፣ 3% ከ100 ሺህ እስከ 300 ሺህ 500 ሺህ አዲስ የወጣ ሬት አለ። ከ2 እስከ 9 ባለ ፐርሰንት ቀጥታ ዳይሬክት ሴልሳቸውን በፐርሰንት ተባዝቶ ቀጥታ ይከፍላሉ ማለት ነው። ለምሳሌ 100 ሺህ ከሆነ በ2% ተባዝቶ የሚመጣውን ታክስ ይከፍላሉ ማለት ነው። ስለዚህ ቲኦቲ የነበሩት በእነዚህ ካታጎሪዎች ውስጥ ተካተዋል ማለት ነው። ስለዚህ ድርጅት ከሆናችሁ ቀጥታ ቫት ነው የምትገቡት። ድርጅት ያልሆናችሁ ግለሰብ ከፋዮች ከ2 እስከ 9 ባለው አዲስ በወጣው ሬት መሰረት ትከፍላላችሁ ማለት ነው። ቀጥታ ሴልሳችሁ ላይ ነው ዲፔንድ የሚሆነው። ሂሳብ መዝገብ የመያዝ ግዴታ የለባችሁም። በግምት ሊሰራ ይችላል ሴልሳችሁ ማለት ነው። ተወስዶ ቀጥታ ከሴልሳችሁ ላይ ያን ያህል ፐርሰንት ትከፍላላችሁ ማለት ነው። አንዳንድ ጊዜ ምን ይፈጠራል ደግሞ አሁን ስትሄዱ የገጠማችሁ ልትኖር ትችላላችሁ። ሄዳችሁ ስታሳውቁ ወይም ደግሞ ስትከፍሉ ቫት ተመዝጋቢ ሆናችኋል ሊሏችሁ ይችላሉ። ግለሰብ ግብር ከፋይ ሆናችሁ ማለት ነው። ያ ሊሆንበት የሚችልበት ምክንያት ምንድን ነው? ባክ ሂስትሪያችሁ ወደኋላ ስታይና እናንተ የምትነግዱት የዘርፉ አይነት ብዙ ገቢ ያለው ብለው ካሰቡ ወይም ደግሞ ዓመታዊ ሴልሳቸው ይህን ያህል ይሰራሉ ብለው ካሰቡ ከ2 ሚሊዮን በላይ ይሆናል ብለው ካሰቡ የሂሳብ መዝገብ እንድትይዙና ወደ ቫት ሊያስገቧችሁ ይችላሉ። ምናልባት የጠየቋችሁ ይኖራሉ። ስለዚህ በዚህ ምክንያት ሊሆን ይችላል እና እንደዚህ አይነት ነገሮች አሉ። ስለዚህ ስለ ቲኦቲ እና ስለ ቫት ያለው ነገር ይሄ ነው። ሌላ ጥያቄና አስተያየት ካላችሁ ኮሜንት ላይ ማድረግ ትችላላችሁ። ስለዚህ ከቲኦቲ እና ከቫት ጋር በተገናኘ ብዙ